አሁን የምንገኘው እንግዲህ አፓርትመንቶቹ ፍሎር ላይ ደርሰናል ማለት ነው። አፓርትመንቶቻችን በፍሎር 4 ቤቶች ናቸው ያሉት። 4ቱ ቤቶች ደግሞ 2 ሊፍት አላቸው። ያ ማለት 2ቱ ቤቶች አንድ ሊፍት ይጠቀማሉ ማለት ነው። ስለዚህ በጣም ሌክዠሪ አድርገው ምንም ጭንቅንቅ ሳይኖር ነው ደንበኞች መጠቀም የሚችሉት ማለት ነው። እንዳልኩሽ ነው ኦሬዲ አልቋል። አሁን በ4 ወር ነው ለማስረከብ ያለን እቅድ። ውስጥ ላይ ደግሞ ገብተን ቤቱ ምን ይመስላል የሚለውን ነገር ደግሞ በተወሰነ ደረጃ እናያለን ማለት ነው። በአንድ ፍሎር ላይ 4 አባወራ የሚኖረው ማለት ነው። 4 አባወራ ነው የሚኖረው። ደግሞ 2 ሊፍት አላቸው። ይሄኛው ነው ለምሳሌ ይሄ ባለ 3 መኝታ ነው። ባለ 3 መኝታ አፓርትመንታችን ነው። እንደምታዩ ፊት ለፊት ላይ ስትገቢ ዳይኒንግ ስፔስ ይኖረናል። ሰፓሬት አድርገ ነው። እዚህ ጋር ደግሞ ሊቪንግ ኤሪያ አለን እና ዲዛይናችንም ትንሽ የተወሰነ ለየት ያለ ነገር ታያለች ብዬ አስባለሁ። እንደምትመለከቱ ይሄ ኪችናችን ሰሚ ክሎዝድ ነው። ግማሹ እዛ ጋር እንጀራ ለመጋገር ምን ለማድረግ ምናምን ውስጥ ላይ ክሎዝ አድርገነዋል። ከዚህ ወደዚህ ደግሞ ኦፕን መጠቀም ለሚፈልግ ሰው ደግሞ በኮምቢኔሽን ሁለቱንም እንዲህ ተደርጎ የተዘጋጀ ነው። መስኮት ታያለሽ። በጣም ብርሃን አለው። ፕላስ ደግሞ ምንም አይነት ጭሳጭሶች አያስቸግሩንም ማለት ነው። ቬንቲሌትድ ነው በጣም ይሄንን እንመለከታለን። በሳሎኑ በኩል ደግሞ ስትመጪ በፊት ለፊት በኩል በጣም ሰፋ ያለ ባልከኒ ይኖረናል ማለት ነው። ደግሞ ባልከኒያችን ላይ ደግሞ በምንወጣበት ጊዜ እንደምታዩ በጣም ሁሉንም የሚያዋስኑ ደግሞ በጣም ቆንጆ ነገር ታያለሽ። እንደምትመለከችው በዚህ በኩል ወደ ላይ ስንሄድ ወደ መገናኛ መሄድ እንችላለን። በዚህ የጎሮ መንገድ አለ። ወደ ታች ደግሞ የቦሌ መንገድ አለ። እጅግ በጣም ሴንተር የሆነ ቦታ ላይ ነው የምንገኘው። ለኮሜርሻል ስፔሱም ለመኖርም ደግሞ በቅርበት የምንፈልግበት ቦታ ለመሄድ እጅግ በጣም ምቹ የሆነ ሎኬሽን ላይ ነው የሚገኘው። ይሄንን ይመስላል። ቪው እንዴት አየሽው? በጣም ነው የሚያምረው። በጣም ቆንጆ ቪው ነው ያለው። በተለይ ከቅርብ ጊዜ ወዲህ ደግሞ ያው ለቪው ያለን ቫልዩ ከፍ እያለ ነው ብዬ አስባለሁ። ሰው የቪውን ጥቅም በደንብ እያወቀ ይመስለኛል። ስለዚህ በጣም ተመራጭ ነው። ይሄ እንግዲህ 6ኛ ፍሎር ላይ ሆነን ነው በዚህ ደረጃ የሚታየን። ከፍ እያልን በሄድን ቁጥር ደግሞ እጅግ በጣም ቆንጆ ቪው ማየት እንችላለን ማለት ነው።